የታመንክ በጎ አገልጋይ ማነው? የታመነ በጎ አገልጋይ የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ የምናገኘው ቃል ነው። ለአባቶቻችን ለሐዋርያት ዓለምን ዞረው ለማስተማር የሚያስችላቸውን ብርታትና ጉልበት እንዲሁም በእያንዳንዱ ልቦና ውስጥ መልካም የሆነውን የእግዚአብሔርን ቃል ዘርተው 30 ስለ አንዱ ፋንታ 60 እንዲሁም 100 የጽድቅ ፍሬ ለማፍራት የሚያስችላቸውን ብርታትና ጥራት ባረገ በ10ኛው ቀን መንፈስ ቅዱስን የላከላቸው እግዚአብሔር ነው በአሁኒቱ ሰዓትና ደቂቃ በመካከላችን ተገኝቶ ለኔ ለደካማው ለኃጢአተኛው ምስጢሩን ሊገልጽልኝ ለእናንተም ለሰማያኑ ሰሚ ጆሮና አስተዋይ ልቦና እንዲያድለን ዓለማትን ፍጥረታትንና ዘመናትን ያስገኘ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ርዕሳችን ምንድነው? አንተ የታመንክ በጎ አገልጋይ ኦ ገብርኄር ወምእመን ምን ላይ ነው የሚገኘው? ማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ሙሉ ታሪኩን ለማንበብ ሙሉ ታሪኩን ለማግኘት አሁን በተነበበው ክፍለ ንባብ ላይ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለውን መመልከት ያስፈልጋል። ዛሬ ስንተኛ ሳምንት ላይ እንገኛለን? ስንተኛ ሳምንት? የመጀመሪያው ማን ነበር? ዘወረደ። ሁለተኛውስ? ቅድስት። ሶስተኛውስ? ራብ። አቤት። ራብ። አራተኛውስ? አምስተኛውስ? ደብረ ዘይት። ደብረ ዘይት። ባለፈው ሳምንት በአምስተኛው ሳምንታችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በሰራችልን ስርዓት መሰረት እንድናስበው፣ እንድንዘክረው፣ እንድንማረው የተነገረን የትምህርት ክፍል ስለምን ነበረ? አቤት። ስለ መጨረሻው ዘመንና ስለምን ነበር? ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መምጣት፣ ስለ ዳግም ምጽአት ቀዳማይ ምጽአቱ